ዛሬን ተቀደስ፣ ዛሬን አገልግል፣ ዛሬን ኑር፣ ዛሬ ጀምር። ነገ ያንተ አይደለም። ማንም በነገው እርግጠኛ አይደለም። አንድ በመጽሐፍ ቅዱስ የምንመለከተው ሰነፍ የተባለ ሰው ነፍሴ ቢጠጪ ጎተራሽ ሙሉ ነው፣ ይሄንን ቢጨርሽ ይሄኛው አለ እያለ ስለ ነገ እርግጠኛ ሆኖ እየተናገረ የነበረውን አንድ ሰው እንመለከታለን። ዛሬን እንኑር። ነገ እንኳን ቀርቶ ከዚህ ደቂቃ በኋላ ስለሚሆነው ነገር እንኳን ማንም እርግጠኛ የሆነ ሰው የለም። ምክንያቱም ነገ የኛ አይደለም። ነገን ተስፋ ማድረግ በራሱ ማቀድ በራሱ ክፉ ባይሆን፣ ዛሬ እንኑር፣ ዛሬ እንጀምር፣ ዛሬ እናገልግል። ዛሬን በደንብ በእጃችን ያለውን ዛሬ የተባለውን የታደልነው ዛሬ ነው። ዛሬን የታደላችሁ ሰዎች፣ ዛሬን የደረሳችሁ ሰዎች ይሄ ማሌዳ፣ ይሄ ቀን፣ ይሄ ሰዓት በእጃችሁ ያለው የእናንተ ነው። ያንን አጣጥሙት፣ ያንን ተደሰቱበት፣ ለዚያ አመስግኑ፣ በዚያ አገልግሉ፣ በዚያ ስሩ፣ በዚያ አቅዱ፣ ተግባራችሁን ፈጽሙ። መጸለይ ካለባችሁ ዛሬ ላይ ጸልዩ። ማመስገን ካለባችሁ፣ መዘመር ካለባችሁ ዛሬ ላይ አመስግኑ። መጀመር ያለባችሁ ነገር ካለ ዛሬ ላይ ጀምሩ። ነገ ማለት ነገ ተስፋ ነው። ነገ ገና ያልደረሰ ነው። ግን ብዙ ሰዎች ነገን በማሰብ ብቻ አይ ነገ ጀምራለሁ፣ አይ ነገ ያገለግላለሁ፣ አይ ነገ ዘምራለሁ፣ ነገ እጸልያለሁ፣ ነገ እጾማለሁ፣ ነገ እቀደሳለሁ፣ ነገ ንስሐ ገባለሁ እያሉ ዛሬያቸውን ያበላሻሉ። ነገን ሳይደርሱ ያልፋሉ ማለት ነው። ስለዚህ የተሰጣችሁ ዛሬ ነው። ዛሬን ኑሩ። ዛሬን ለእግዚአብሔር ስጡ። ዛሬን ለእግዚአብሔር ተቀደሱ። በተሰጣችሁ ዛሬ ላይ ለእግዚአብሔር ክብር ኖራችሁ እለፉ። ዛሬን ለእግዚአብሔር ተጠቅማችሁ ካለፋችሁ ነገያችሁም የተስተካከለ ብሩህ ይሆናል። ዛሬን ግን ማጣጣም፣ መጠቀም፣ መደሰት፣ ማገልገል፣ ለእግዚአብሔር መቀደስ። ብዙ ሰዎች ተመለሱ ንስሐ ግቡ ሲባሉ ምንድን ነው የሚሉት? ነገ ሌላ ጊዜ አስቤ ምናምን ይላሉ። ይሄ ትክክለኛ ነገር አይደለም። ምክንያቱም የእግዚአብሔር ቃል የሚለው የመዳን ቀን ዛሬ ነው፣ እርሱም አሁን ነው የሚለው። ምክንያቱም አሁን ላይ ያለውን ነገር ነው እርግጠኛ መሆን የምንችለው። ከሰዓታት በኋላ ሊሆን የሚችለውን ነገር እርግጠኛ መሆን አንችልም። ስለዚህ ዛሬ ያናንተ፣ ዛሬ ያንቺ፣ ያንተ፣ የእኛ ቀን ዛሬ ነው ማለት ነው። ዛሬ ላይ ለእግዚአብሔር ክብር እንኖር። ዛሬ ላይ መተው ያለብን ኃጢአት እንተው። ዛሬ ላይ መጸለይ ካለብን እንጸልይ። ዛሬ ላይ መጀመር ያለብን መንፈሳዊ ነገር ካለ እንጀምር። ዛሬ ሰውን መርዳት ካለብን እንርዳ። ዛሬ ለእግዚአብሔር ወግነን መቆም ካለብን እንቆም። ዛሬ መስበክ ካለብን፣ ዛሬ ማድረግ ያለብን ተግባራችንን እናድርግ። ምክንያቱም ነገ የኛ አይደለም። ነገ ገና የምንደርሰው ስለሆነ ማለት ነው። ዛሬ ጸጋ ነው። ዛሬ የተሰጠን ነው። እግዚአብሔርን እንድናመሰግን፣ ከኃጢአታችን ንስሐ እንድንገባ፣ መመለስ ካለብን ክፉ መንገድ እንድንመለስ፣ መጸለይ ካለብን እንጸልይ፣ መስተካከል ያለብንን ነገር እንድናስተካክል የተሰጠን እድል ቢኖር ዛሬ ነው። ነገ ያለው በእግዚአብሔር እጅ ነው። ስለዚህ ዛሬ በእጃችን የገባውን አሁንን የተሰጠንን እድሜ እስትንፋስን እንጠቀም። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።